አቡነ መንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አሁንም አልተነሳም። እንደው ምን አባቴ ይሻለኛል? ተነስ እስኪ እንደው አሁን እንኳን ምን ይሻለኛል? እስከ መቼ ድረስ ነው አንተ ተኝተህ? ተነስ ወደዚያ ጋርሚያ። አባዬ ምንድን ነው? አባዬ ወልደህ አባዬ አትባልምና በዚህ ዕድሜህ እኔን አባዬ ትላለህ? ኧረ ወደዛ እንደው አሁንስ ሁሌ አንድ አይነት ጭቅጭቅ። መች ነው እሺ የምታገባዋል እንዴ? ና ልጅ ና ልጅ ወሽ ሰየኔ ሰይ እንተማ በስንተብቅ ስንት ክረምት ገብቶ ስንት ክረምት ምን አልክ አንተ? አባቴ ከዚህ በላይ ጆሮውን ሳይዘው አግባን ያሉት ጎሽ እንደው ምን አለ አንተ የበኩር ልጅ ሆነህ በነበረ ሙት በዚህ አያያዙማ ቀርመው ታገባለህ አንተ። አዎ አያገባ እንዴ? አሁንም ልተኛ አምረሃል እንዴ አንተ? ተነስ ጋርሚያ ትንሽ አይጸጽትህም? እኔን እንኳን ፈራ እንጂ አባቴ አንድ ቀን በተኛበት ስትነሳ ድሮ ነው። ልክ እኮ ነህ። እዚህ ልጅ ላይ ያለ ሰይጣን ውጣ! ያዘው ያዘው! አባዬ ተው ነው ልቀቅ! ከዚህ ልጅ ላይ ያለ ሰይጣን ለቀኩኝ ነው የሚለው። ኧረ አባዬ እኔን ልቀቀኝ የሚለኝ። ጎሽ ለቀኩኝ ማለትም ትልቅ ነገር እኮ ነው እንዴ! አንተ ልቀቀው እንጂ ወንድምህ ትልቅህ እኮ ነው። ልቀቅ እንጂ ጸጋ ምንድን ነው ያለ ይሄ ልጅ? ስማ ዛሬ ወስኛለሁ። ይሻላል በቃ ሂድ። ቆይ አታጣድፈኝ፣ የምላት እንዳይጠፋኝ። ለምን ይጠፋል? ሂድ አንተ እውነቱን ንገራት። 4 ዓመት ሙሉ ከሷ ሳልጠብቅ እንዳፈቀርኳት ልንገራታ? ኧረ እባክህ 4 ዓመት ከ10 ወር ነው ያፈቀርካት። 10 ወሩን ተው። ለምንድን ነው የምትወው? እንዴት ነሽ? አያውቅም ሰው አይቶት በጭራሽ ካደለኝ አንቺን በዚህ ቻለም። ናቲ ያልከፈልክ ፓርኪንግ ብር አለ እንዴ? አረ የለብኝም ውዴ። ደግሞ እንዴት አባቱን ያመረብሻል። ነግቢ ነይ። አዎ አንተ ታግባና ሰው ሲገባ አንተ ትመለከትልኛለህ። ኧረ እንደው እኔ ምን ይሻለኛል? ኧረ እንደው እኔ አላለልኝም ባንተ በኩል። ኧረ አምባዬ አትጩህ። ሰውስ ምን ይለናል? እንጩህ? አንተማ ምን ቦታህና ትጮኻለህ? እኔው ልጩህ እንጂ። እንዴት ነሽ? ማን ነበር ስምህ? ጸጋ። ትነግረኝ የፈለግከው ነገር ተረድቻለሁ። እውነትሽን ነው? እኔ በጣም ኖ በቃ ለእኔ ማስረዳት አይጠበቅም። አንተ እኔ ታፈቅረኛለህ እና ፖይንት ግን እኔ አላፈቅርም። ይህም ማለት አትመጥነኝ። መቼም በህይወቴ ለፍቅር መመኘህ አይነት ሰው አይደለህም። መቼም እንዳትረሳው። አያውቅም ሰው አይቶት በጭራሽ ካደለኝ አንቺን በዚህ ቻለም። አምላኬ ምለምነው የለም መርቆ ይስጠኝ አንቺን ብቻ አንቺ አለሽ። ወዴት ለመግባት? ወደ ቤት ነው አባዬ። ይሄር ሚስቶብ ተበላሽቶ አንተ ገብተህ ልተኛ ነው ጋርሚው? እኔ እኮ ግርም የሚለኝ ለመተኛት ፍጥነት አባዬ። ደብሮኝ ነው እኔ ከስራ አቋርጬ የመጣው። ተው እንጂ ስራ አላልክም? በኢንጂነሪንግ ተመርቀህ መኪና ለምትጠብቀው ስራህ ነው? በል አሁን ሂድና ቀጥ ብላ ያንን ስቶብ ብትሰራ ነው የሚሻለው። እኔ አልችልበትም። ተው እንጂ ወደህ ነው ትችልበታለህ። ወደዛ ይሄ የማይረባ ልጅ ደግሞ እንዳይዘው። እሺ ሰዓት ሂድ ቆጣሪውን አስጠፋው። አባዬ መብራቱን አጥፋው። እሺ ጨረሰ እንዴ? አበራው እንዴ? አጥፋው እኮ ነው ያልኩህ እንዴ። መጀመሪያ ጠፍቶ የለ እንዴ? ወይኔ ልጅ ጸጋ
የመድኃኔዓለም ያለ እግዚኦ አንተ ሄድና ቶሎ ጸበሉን አምጣልኝ። ይሄ ተነክቶ የማያውቅ ልጅ ነካክታ ጉር ሰራችሁ። ተቀበለው። ምን አለ እንደማፈቅራት ባልነገርኳት። አረ እንኳንም ነግራ ቁርጥህን አወቅ። 4 ዓመት ሙሉ ራሱ ማፍቀር ያበሳጨኛል። በቃ ፍቅር በገንዘብ ተለካ። ስማ ወዳጄ እያለህ ነው እንጂ ከሌለህ የለም። አረ ፋዘርህ መጡ። ውሻ ሁላ ሁለታችሁም እዚህ ላይ ተዘፍዝፋችሁ አንተኛው ትዘፍናለህ፣ አንተኛው ትጨፍራለህ። አይደለም እንዴ? ደህና አደሩ ጋሽ። አንተ አባትህ ጋር ዛሬ ሰንበቴ ተገናኝተናል። አዎ ተነጋግረናል። ሁለታችሁንም በቅርብ ከቤት ስለምናባረራችሁ ምን እንደሚውጣችሁ እናያለን። አዎ አታግቡና ተጃጃሉ። አሁንስ አግባ ሰለቸኝ። በቃ እንደው ልባችሁ አይነካ? እንደው ትንሽ አይሰማችሁ? እንደው ምን ይሻላችኋል? እኔ ከዚህ በላይ ምን ልሁን? ውይ እናንተስ እንደውም አልሄድ። እኔማ እስከ ዛሬ እዚህ ቁጭ ብላችሁ ምን እንዳገኛችሁ ቁጭ ብዬ አያለሁ። ጸጋ ኧረ አባዬ ያሳፍራል። ያሳፍራል። አሁን ይሄ ምኑ ነው የሚያሳፍረው? ለዛ ነው አቁመህ የቀረህ። ማናገር አቅቶ ነው? ይልቅ ጠጋ ብለህ አታወራትም? ምን አባኩ ነህ ያላል? ከሱ ታንሳለህ ውሻ። አባዬ ደግሞ ዝም ብሎ መከተል አለ እንዴ? አይ እኔ እኮ እሱን ሳየው አንተ እኮ ልጅ አትመስለኝም። ሞት ምኑን ነው የሰጡኝ? ቆይ እዛ ሆስፒታል እንግዲህ ልጁን ነው እንዲያንስተው የሰጡኝ? ኧረ ሳቃችሁ እንዴ? እሺ እንገናኛለና ጠብቁኝ። ቆይ ጠብቅ።